ሰላም ሰላም ውድና የተከበራችሁ የራህማቱ ቤተሰቦች እንዴት ነው? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ ለሰውነታችን ለፊታችን ማታም ቀንም የምንጠቀመው አይነት የካሮት ክሬም ቤት ውስጥ እንዴት እንደምናዘጋጅ አሳያችኋለሁ ማለት ነው። አሁን ቀጥታ ወደ አሰራሩ እሄዳለሁ። አሁን 3 ካሮት አጥቤ አዘጋጅቻለሁ። በዚህ መልኩ እልጠዋለሁ። አሁን በዚህ በማፈቅፈቂያ አፈቀፍቀዋለሁኝ። ካልሆነም በቢላዋ በደንብ አድርገን አድቅቀን መክተፍ እንችላለን። አሁን ሁሉንም በዚህ መልኩ ፈቅፍቄ መልሳለሁኝ። የውድ ቤተሰቦቼ በዚህ መልኩ ሁሉንም ፈቅፍቄ ጨርሻለሁኝ። አሁን እዘረጋዋለሁ ማለት ነው። ተሉ እንዲደርቅልኝ በዚህ መልኩ እንደዚህ እዘረጋዋለሁኝ። ከዛ ለተወሰነ ደቂቃ ኦፍን ላይ እናደርገዋለን ማለት ነው። ኦፍናችን በጣም ቀንሰን ለተወሰነ ደቂቃ እስከሚደርቅልን ድረስ ማለት ነው። ያየን ያው አሁን በዚህ መልኩ ደርቋል ማለት ነው። አሁን ትንሽ እንደዚህ በትንሽ እቃ ላይ አድርጌያለሁኝ። የሚያስፈልገን ትንሽዬ ብርቃት ወይም ክዳን ያለው ማንኛውም ነገር አሁን ያዘጋጀሁት ካሮት ወደ ብርቃት ላይ አደርጋለሁ። ይሄ ኮኮናት ኦይል ነው። እናንተ ማንኛውም አይነት ዘይት የሚመቻችሁ የሚስማማችሁ ዘይት መጠቀም ትችላላችሁ። እኔ በዚህ 2 ኮኮናት ኦይል አደርጋለሁ። እንደዚህ በደንብ ካዋሃነው በኋላ ለአንድ ቀን እንደዚህ አድርገን እናቆየዋለን ማለት ነው። ዛሬ ማታ ከሰራ ነው ያው ነገ መጠቀም እንችላለን። አሁን ያው አንድ ቀን አሳድሬዋለሁኝ። አሁን በማጥለያ ወይም በስስ ጨርቅ እናጠለዋለን። ያው በዚህ መልኩ አጥልዬ ተመልሻለሁ። እንደምታዩት በጣም ደስ ይላል። ከለሩ በጣም የሚያምረው። አሁን ያዘጋጀሁት የካሮት ዘይት ትንሽዬ እቃ ላይ አደርጋለሁ እና በዛ አድርጋችሁም መስራት ትችላላችሁ። የካሮት ዘይት ለፀጉራችን መጠቀም ስለምንችል እንደዚሁም ትንሽም መስራት እንችላለን፣ በዛ አድርገንም መስራት እንችላለን። አሁን ትንሽ የጎድጓዳ ሳህን አዘጋጅቻለሁ። ይሄኛው ኦልቬራ ጄል ነው። ለፊታችንም ለሰውነታችንም መጠቀም እንችለው ኦልቬራ ጄል ነው። 4 የሾርባ ማንኪያ ኦልቬራ ጄል አደርጋለሁ። ከዛ በመቀጠል አሁን ያዘጋጀሁት የካሮት ዘይት 4 ሚሆን 5 ሚሆን እናደርጋለን። በአንድ አይደለም ምን ጨምረው ያየን ነው መጨመር ያለብን። አሁን 4 የሾርባ ማንኪያ የካሮት ዘይት አድርጌያለሁኝ። በዚህ በደንብ አድርጌ ክሬም እስከሚሆን እመታዋለሁኝ። ያው ዘይትም ያየን እንጨምራለን። እንደነገርኳችሁ በአንዴ ከጨመርን ሊቀጥንብን ስለሚችል ያየን ብንጨምር ጥሩ ነው። አሁን ትንሽ እጨምራለሁ አሁን ማለት ነው። ትንሽ ወፍሯል። ያው በዚህ መልኩ በደንብ መትቸዋለሁኝ። በጣም ቆንጆ ክሬም ነው። ሳይወፍርም ሳይቀጥንም ያየን በዚህ መልኩ ቆንጆ ክሬም ቤት ውስጥ ማዘጋጀት እንችላለን ማለት ነው። ያው አሁን እንደምታዩት እንደምንፈልገው አይነት ክሬም ሆኗል ማለት ነው።
ትንሽ እንደዚህ ክዳን ባለው ነገር ወይም ክሬም ያለቀበት እቃ ላይ እናደርጋለን። ያው በዚህ መልኩ እንደዚህ ሰርተን መጠቀም እንችላለን። ፊታችን፣ እጃችን በጣም ልስልስ ያለ እጅ ሰውነት ነው የሚኖረን ማለት